ዜና አበው ላይ አንድ ታሪክ አለ። በደንብ አርጋችሁ ስሙ። አባ ዳንኤልና አባ እስክንድር የሚባሉ ሁለት አባቶች ነበሩና እነዚህ አባቶች በጸሎታቸው ውስጥ ወይንም ደግሞ በበዓት ቆይታቸው ውስጥ በምንኩስና ስለ ሥርዓተ ቅዳሴው ጥርጣሬ መጣባቸው። እየሰማችሁ ነው? ጥርጣሬ መጣባቸው። ቅዳሴው ላይ ተገኝቶ የሚቀድሰው ቅዳሴው ላይ ተገኝቶ ሁሉን ነገር የሚከውነው ማን ነው የሚል ጥያቄ መጣባቸው እና ይህንን ጥያቄያቸውን በውስጣቸው እያብላሉ እነሱ ሰነበቱ። ዜና አበው ይቀጥልና ሌላ ታሪክ ያመጣል። ምን ይላል? አንድ ጠንቋይ የሆነ ቄስ ነበር። እየሰማችሁ ነው? ጠንቋይ ከሚለው ጎን ለጎን ምን ብያለሁ? አብር ማንንም ለመንካት አይደለም። የእግዚአብሔር ቃል መስታወት ነው። ክርስቲያኖች የእግዚአብሔርን ቃል ስትሰሙ ራሳችሁን ይሁ እንጂ የሆነ ሰው እያያችሁ ለይሄ ቃል ለገሌ የተነገረ ነው ወሽመጡን ይቆረጠው አትበሉ። ለማንም የተነገረ አይደለም፣ ለእያንዳንዳችን የተነገረ። ይህ ካህን እየጠነቆለ ቤተ መቅደስ እየገባ ይቀድስ ነበር እና ህዝቡ ስራውን አወቀበት። ስለዚህ አንድ ቀን ሥርዓተ ቅዳሴ ተሰይሞ ሊገባ ሲል ህዝቡ ከዚህ በላይ ይበቃናል፣ ቀድሶ ሲወጣ እንገለዋለን፣ ቀጥቅጠናል። አሁን ይሄንን ስትሰሙ የታሪክ ብቻ እንዳይመስላችሁ። ከኛ መካከል አንዳንድ ሰዎች አሉ የጠሏቸው ካህናት ቤተ መቅደስ ገብተው ቀድሰው ሲወጡ ቆይ አንለቃቸውም የሚል ጀብድነት መስሎት ማለት ነው። አሁን ለእግዚአብሔር ውለታ ያዋለለት መስሎት እሱ የሰየመውን እሱ የሾመውን ማንም እጁን ማንሳት እንደማይችልበት ታውቃላችሁ። ንጽሕና ቅድስና ያለው ዳዊት ሳኦልን እግዚአብሔር ራሱ ጠርቶት እስኪሞት ድረስ በጣም ብዙ ጊዜ ላይ ሊገለው የሚችልበት እድል አግኝቶ ነበር። እግዚአብሔር በቀባው ላይ እስኪበሉ እጄን አላነሳም ብሎን የተወው። እኛ እኮ እግዚአብሔር የቀባው ላይ ነው እጃችንን ካላነሳን እያልን እየተገዳደርን ያለን። ቀሳውስት መመታት፣ ዲያቆናትን መምታት አሁን በጣም እንደ ታላቅ ለእግዚአብሔር እንደሚዋል ውለታ ምንቆጥር ሰዎች ሆነን ብሎ ነገር ግን አይሰራም። ለእግዚአብሔር ያለንን ተቆርቋሪነት በብዙ መንገድ ይገለጣል። እነግራችኋለሁ። እየሰማችሁኝ ነው? ጥሩ። ስለዚህ ይሄ ቄስ ገባ፣ ሲወጣ እንገለዋለን አሉ። ሲወጣ እንገለዋለን አሉ። የዚህ ሰውዬ ጠንቋይነት የማታውቅ አንዲት ንጹሕ የሆነች ሴት ቅዳሴውን አስቀድሳ ለመቁረብ ገባች። ማንም አያስቀድስም እሱ ቤተ መቅደስ ሲገባ። ሁሉም ውጪ ነው የሚሆኑት፣ ላለማየት ላለመስማት። ገባ፣ ቅዳሴውን ቀደሰ። ከዛ ያችን ልጅ አቁርቧት ቀጥ ብለው ወጡ። እየሰማችሁ ነው? አቁርቧት ወጡ። ከዛ በኋላ ሰው ሁለቱንም ያዛቸው። አንቺ ጠንቋይ ከሆነ ቄስ በመቁረብሽ፣ እሱ ደግሞ ጠንቋይ ሆኖ ቤተ መቅደስ ገብቶ በመቀደሱ ሁለታችሁንም ልንገላችሁ ነው አሏቸው። ልጅቷ ምንም ስለማታውቅ ዝም አለች። ያ ቄስ ግን ቢያንስ ከመግደላችሁ በፊት አንድ እድል ስጡኝ፣ ምን እንደሆነ ቢያንስ ልንገራችኋል። እና ይሄ ቄስ ምን ብሎ ተናገረ? የሚገርማችሁ አዎ ጠንቋይ ነኝ ይላል። አዎ ጠንቋይ ነኝ፣ ምንም አንድና ሁለት የለው። ግን የቤተ መቅደሱን በር ለመሳለም እሱን በር ስሳለም እንደ ንብ ቀፎ ላይ ረበው ሲያስጠነቁሉኝ የነበሩት አጋንንት በሙሉ ረግፈው ይሄዳሉ አለ። አንድ ትምህርት። ስለዚህ አጋንንት ሰው ላይ ተጭነው ካልሆነ በቀር ወደ ቤት መግባት አይችሉም ማለት ነው። ወደ ቤተ ክርስቲያን አትፍሩ ማለት ነው።